ሰላም ሰላም ውድ የሙሌ ሲኒማ ቤተሰቦች፣ ዛሬ ደግሞ እጅግ አስገራሚና አስተማሪ ለየት ያለ መልእክት ያለው በመደርደሪያው ላይ የተቀመጠችው ሴት የተባለውን ተከታታይ ታሪክ ይዤላችሁ ቀርቤያለሁ። እስከ ታሪኩ ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። በአንድ ወቅት አንዲት በጣም የምታምር ትንሽዬ ልጃገረድ ነበረች። በእናቷ በከተማ ውስጥ የሚዘጋጁ የውበት ውድድሮች ላይ ሁሉ ታሳትፋት ነበር። እናቷ ሁልጊዜ በብልሃትሽና በውበትሽ መካከል መምረጥ ቢኖርብኝ እኔ ሁልጊዜ ውበትሽን መርጣለሁ ትላት ነበር። ይህንን ንግግር በልጅቷ አእምሮ ውስጥ ታትሞ ቀረ። ይህች ልጅ አድጋ ማራኪና ብሩህ ተስፋ ያላት አማሊያ የተባለችው ዕውቅ ሞዴል ሆነች። በስራዋ ስኬታማ ብትሆንም ስራዋ ግን አድካሚና ሰልቺ በመሆኑም በላይ ሁልጊዜ በአስፈሪ ፎቶ አንሺዎች ትንኮሳት ይሰለቻት ነበር። በአንድ የፋሽን ትዕይንት ላይ አማሊያ ሃሪ የተባለ ቆንጆ ባለሀብት ወጣት ታገኛለች። ሁለቱም ጥልቅ የፍቅር ግንኙነት ይጀምራሉ። ብዙ ጊዜም ሳይቆይም አማሊያ ወደ ሃሪ ግዙፍ መኖሪያ ቤት ትዛወራለች። ህይወቷ ልክ እንደ ተረት ፍጹም የሆነ ይመስላት ነበር። አንድ ቀን ጠዋት አማሊያ በሃሪ ቢሮ የሚሰማ እንግዳ ድምጽ ሰምታ ስትሄድ ፍቅረኛዋ ግድግዳ ላይ አንድ ግዙፍ መደርደሪያ ሲሰቅል ታገኘዋለች። ሃሪ አብዛኛው ጊዜ ባለሙያ መቅጠር የሚመርጥ ቢሆንም በዚያን ቀን ግን ራሱን ለመስራት መነሳሳቱን ይገልጻል። ይህ መደርደሪያ ለመጻፍ ወይም ለሽልማት ማሸጊያ የተሰራ ሳይሆን ለአማሊያ የተሰጠ ስጦታ ነበር። አማሊያ ስጦታው ደስ ቢያሰኛትም ጫማዎችን በሙሉ የሚበቁ እንዳልሆነ ትናገራለች። በዚህም ጊዜ ሃሪ ነገሩን ግልጽ ያደርግለታል። መደርደሪያው የተሰራው ለራሷ ለአማሊያ ነበር። ቀኑን ሙሉ እዛ ላይ እንድትቀመጥ ይፈልጋል። እዛ ሆና የዋናውን ገንዳና የሃሪ ቢሮ ጠረጴዛ በደንብ ማየት ስለምትችል እሱ እየሰራ እሷን በትኩረት መመልከት እንዲያመቸው የታለመ ነበር። እሷን ማየት ራሱ ጠንካራ እንደሚያደርገው በመቶዎች የሚቆጠሩ አዳዲስ ስራዎችን ለመጀመር ብርታት እንደሚሆንለት ያምን ነበር። አማሊያ ሐሳቡን ስላልወደደችው ስራ እንዳላት ታስታውሰዋለች። እሱ ግን ስራዋን ስለምትጠላው ማቆም እንዳለባት ይነግራታል። ሃሪ እሷ ከተራ ህይወት በላይ እንድትኖር ከእንግዲህ ስለምንም ነገር እንዳትጨነቅ ዋስትና እንደሚሰጣት እዛ ላይ ሆና ሁልጊዜ እንደሚያከብራት ቃል ይገባላታል። ሰዎች ስለሚሉት ነገር ግን እንደማይሰጠውና ይህ ድርጊት በምድር ላይ ደስተኛ ሰው እንደሚያደርገው ደጋግሞ ስለለመናት አማሊያ ተስማምታ ለመሞከር ትወስናለች። ሃሪ በመሰላል ረድቶ ከመደርደሪያ ላይ ካስቀመጣት በኋላ እንድትመች ትራስ ይሰጣታል። መሰላሉን ይዞ ከመሄዱ በፊትም ይህ የሚያምር ህይወት ውስጥ የሚታይ የሚያምር እይታ ነው ይላታል። በመቀጠልም ቁርስ ሊያዘጋጅ ሲሄድ አማሊያ ብቻዋን ሆና ካጋጠማት እንግዳ ስሜት ወጥታ ምቾት እንዲሰማት ትጥራለች። ከጥቂት ጊዜ በኋላ ሃሪና አማሊያ ጋብቻ ይፈጽማሉ። ነገር ግን በሰርጉ ድግስ ላይ እንኳን አማሊያ የሰርግ ልብሷ እንደለበሰች በመደርደሪያው ላይ ተቀምጣ ሰዎች ሲጫወቱ ስትመለከት ነበር። ሃሪ በሰርጉ ላይ ንግግር ሲያደርግ ለባለቤቱ ለአማሊያ ክብር እንዲነሳ ይጠይቃል። እሷም የሁሉም ሰው አይን በሷ ላይ በማረፉ ኩራት ይሰማታል። በምሽት እንግዶች ወደ ቤታቸው ሲሄዱ ሃሪ መሰላሉን አውጥቶ ሰርጉ ምሽት ከአዲሷ ሚስቱ ጋር መደርደሪያው ላይ ያሳልፋል። ቀናት እያለፉ ሲሄዱ አማሊያ መጽሔት በማንበብ ጥፍሯን በመቀባት ስፖርት በመስራት ራሷን በልዩ ልዩ መንገዶች ቢዚ ለማድረግ ትሞክራለች። ስፖርት ስትሰራ የምታወጣው ከባድ ትንፋሽ ድምጽ ሃሪ በስልክ ስራዎችን ሲያከናውን ቢረብሸውም እሱ ግን ስራውን እንጂ እሷ እንደማታውቀው በመግለጽ ይከላከላል። ሃሪ በየቀኑ ውድ የሆኑ አበቦችን፣ የሚያብረቀርቁ ጌጣጌጦችን፣ ጣፋጭ ቸኮሌቶችን በስጦታ ያበረክትላት ነበር። ነገር ግን መጀመሪያ ላይ የነበረው ደስታና መነሳሳት በፍጥነት እየደበዘዘ መጣ። በመደርደሪያው ላይም ለረጅም ጊዜ መቀመጥ እጅግ በጣም አሰልቺ ነበር። የቤቱ ሰራተኛ እንኳን ከመደበኛው ጥያቄዎች አታናግራትም ነበር። ይህ ህይወቷ ነፃነቷን፣ ውሳኔ የመስጠት ብቃቷን፣ የገዛ ፍላጎቷን ሙሉ በሙሉ ነጥቋታል። ሃሪም ለሷ የሚሰጠውን ትኩረት እየቀነሰ መጣ። ከመሄዱ በፊት እንዲሁ ስሞ ከመሄዱ ውጭ ስጦታ ማምጣት እንኳን አቆመ። ለአማሊያ ብሎ የሚያደርገው ነገር ጠፋ። እሷ ለሱ ብላ የምትለብሰው የሚያምር ልብስ እንኳን አያስተውልም ነበር። እንዲሁም ስራ ላይ ያለ የምታሰመው ማናቸው ድምጽ መረበስ ስለጀመረው ንግግር ለመጀመር የምታደርገውን ጥረት ችላ በማለት ዘፈን እንኳን በለስላሳ ድምጽ እንዳታንጎራጉር ከለከላት። እሷ አሁን ግድግዳ ላይ እንደተሰቀለ የጌጣጌጥ ዕቃ ብቻ ሆና ቀረች። አንድ ቀን ከሰዓት በኋላ አማሊያ ሃሪ ቢያንስ አንድ ጊዜ እንኳን ዞር ብሎ እንዲያያት በማሰብ እጅግ ማራኪ ልብስ ለብሳ ትጠብቋለች። ሃሪ ግን የፀሐይ ብርሃን ወደ ቢሮ ጠረጴዛ በአግባቡ እየደረሰ እንዳልሆነ በማስተዋል ሰራተኞችን ጠርቶ ጠረጴዛው እንዲያዞሩት ያደርጋል። አሁን አማሊያ የምታየው የባሏን የጀርባ አንገት ብቻ ሆነ። በዚህም ጊዜ እንባዋን መክታት አልቻለችም። ከ3 ዓመት በኋላ አማሊያ አሁን በዚያው መደርደሪያ ላይ ተቀምጣ ትገኛለች። ሃሪ ከስራ ሲመለስ ድምጹን ትሰማለች። ነገር ግን እሷን ለማየት አልመጣም። እሱ ቀስ በቀስ ከሷ እየራቀና እየሰለቸው መጥቶ ነበር። አማሊያ በስሙ እየጠራች ብትጮህም የባሏን ትኩረት ለመሳብ አልቻለችም። ይህንን በመጨረሻ ድርጊት አማሊያ ክፉኛ ሰበራት። በመጨረሻም ከመደርደሪያው ላይ ለመውረድ ወሰነች። ይህ ግን ከሚታሰበው በላይ ከባድ ነበር። ወደ መሬቱ ያለው ርቀት በጣም ረጅም ባይሆንም ለብዙ ዓመታት እዛ ላይ በመቆየቷ ምክንያት የማየትና የማመጣጠን አቅሟ ተጎድቶ ነበር። ለመሞከርም ያለ አንድ ጫማዎችን ወደ ታች ትጥሏለች። ጫማዋ ሲወድቅ በማየቷ ግን ፍርሃቷ ይበልጥ ይጨምራል። ይሁን እንጂ ለመውረድ ቆርጣ ስለነበር ሁለተኛው ጫማዋን ጥላ ራሷን ለከባድ
ቁሳቁሳን ያዘጋጀች። አማሊያ ቀስ በቀስ ራሷን ወደታች በመልቀቅ በመጨረሻ መሬት ላይ ወደቀች። እሷ እይታ ውድቀቱ በጣም ረጅምና አስፈሪ ቢመስልም ነገር ግን ያለምንም ከባድ ጉዳት በፍጥነት መሬት ላይ አረፈች። ለአመታት ካለመንቀሳቀስ የተነሳ እግሮቿ ስለደከሙ ለመረመድ ከብዷት ነበር። በመሆኑም በቤት ውስጥ ያሉትን የቤት እቃዎችን እየተደገፈች ለመቆም ሞከረች። ቀስ በቀስም ወደ ውጭ ወጣች። አዲስ ህይወትና ራሷን የማግኛ መንገድ ለመጀመር ዝግጁ ነበረች። የነፋሱን ቀዝቃዛ አየር በፊቷ ላይ እንደገና በማግኘቷ ለአማሊያ ትልቅ ደስታ ሰጣት። ዓለምን ለመጀመሪያ ጊዜ እንደሚያይ ህጻን ልጅ አካባቢው ማሰስ ጀመረች። በደስታ እየተሽከረከረች የዋና ገንዳውን ውሃ ነካች። የቴኒስ ኳሶችን በተነች። በቤቱ መተላለፊያ ውስጥ ደነሰች። በመጨረሻም ጫማዋን አድርጋ ወደ ውጭ በመውጣት የፖስታ መኪና ውስጥ በመግባት ወደ ከተማ መሃል አመራች። ከተማውን ስደርስ በራስ መተማመኗ እየጨመረ መጣ። በፍጥነት መራመድ፣ እንደገና የማህበረሰቡ አካል መሆን የቻለች ያህል ተሰማት። የፖስታ መኪናውን አቀፈች። ለማያውቃት ሰዎች ሰላም ሰጠች። በጠረጴዛ ላይ ሞታ ደነሰች። እንዲሁም አንድ ሰው በሞተር ሳይክሉ እንዲያዞራት ጠየቀችው። ጉዞውን በጣም አስደሳች ነበር። ወደ ባህር ዳርቻው ሲደርሱም ወርዳ ፍለጋዋን ቀጠለች። እንደገና ከማታውቀው ሰው ጋር ደነሰች። የአንድን ሰው የቅጣት ወረቀት ቀደደች። ከስፖርት ሰራተኞች ጋር ተቀላቀለች። ውሻ ተከትላ ሮጠች። በመጨረሻም ወደ ባህር ዳርቻው በመሄድ የሰዎች ጋር በደስታ ጨፈረች። ወደ ባህር ውስጥም ስትገባ የቀዝቀዘው ማዕበል በመምታት ወደ እውነተኛው ዓለም እንድትመለስ አደረጋት። ከዚህ በኋላ አማሊያ ከማታውቀው ሰው ጋር በመነጋገር ብትሞክርም እነሱ ግን በሷ ደስታ ላይ ፍላጎት አልነበራቸውም። ፎጣ ስትጠይቃቸው እንኳን ሊሰጧት ፈቃደኛ አልሆኑም። ብርድና ብቸኝነት የተሰማት አማሊያ በከተማው ስትዘዋወር ወደ አንድ የመዋቢያ እቃዎች ሱቅ ደረሰች። ሴቶች ራሳቸውን ሲያስውቡ ተመለከተች። በመስኮትም ነጸብራቅ ላይም የራሷን ፊት አየችው። የመዋቢያ ቀለሟ በውሃው ምክንያት ጠፍቶ ነበር። እንደገና ቆንጆ ሆና ለመታየት ወደ ሱቅ በመግባት በነፃ ናሙኖች ፊቷን አስተካከለች። ፊቷም ሲስተካከልም ወዲያውኑ ጥሩ ስሜት ተሰማት። በሱቅ ውስጥ የምትሰራው ጆርዳን የተባለች ሰራተኛ በአማሊያ የመኳኳል ጥበብ ተደነቀች። ጆርዳን አማሊያ የመዋቢያ ባለሙያ እንደሆነች ስትጠይቃት አማሊያ በፍጥነት ስራዋ ለአንድ ባለሀብት ሰው ልክ እንደ ውበት ሽልማት መደርደሪያ ላይ መቀመጥ እንደነበር ታስረዳታለች። በሚገርመው ግን ጆርዳን በነገሩ አልፈረደችባትም። ምክንያቱም እናቷ ያስተማረቻት ዋናው ነገር ደስተኛ መሆን እንደሆነ ነበር። አማሊያ በተራዋ የራሷ እናት ከአእምሮ ይልቅ ውበት ይበልጣል የሚለውን ፍልስፍና ስታካፍላት፣ ጆርዳን ግን ሁለቱንም በአንድ ላይ መያዝ እንደምትችል መምረጥ እንደማያስፈልጋት ነገረቻት። ይህንን መስማት ለአማሊያ ትልቅ ትርጉም ነበረው። ምክንያቱም ነገሩን በዚያ መንገድ አስበው አታውቅም ነበር። አማሊያ ከመሄዷ በፊት ጆርዳን አንድ ነገር ልሸጥላት ብትሞክርም አማሊያ ግን በእጇ ላይ ምንም አይነት ገንዘብ ስላልነበረ ጥያቄውን ውድቅ አደረገችው። ከጥቂት ጊዜ በኋላም አማሊያ ወደ ቤት ተመልሳ መደርደሪያውን በትኩረት ተመለከተችው። በጥቂቱ ካመነታች በኋላም የብረት መቆፈሪያ በመውሰድ መደርደሪያውን ለመስበር መምታት ጀመረች። መጀመሪያ ላይ እንደዚህ አይነት ትልቅ ነገር ማጥፋት አስፈሪ ቢሆንም ቀስ በቀስ ግን ከፍተኛ እርካታ ይሰጣት ጀመር። መደርደሪያውን ሙሉ በሙሉ እስኪጠፋ ድረስ በፍጥነት ሰባበረችው። ከአንድ ዓመት በኋላ አማሊያ በራሷ ስም የመዋቢያ እቃዎችን ሱቅ ከፈተች። ስራዎች በጣም ስኬታማ የነበረ ሲሆን ከውጭም ሁልጊዜ ረጅም ሰልፎች ይታዩ ነበር። ነገር ግን በሱቅ ውስጥ እንኳን አማሊያ የድሮ ልምድ ደገመችው። ከበላይ ላይ ሁሉም ሰው ይመልከት በሚል የብርሃን ጽሑፍ ባለበት መደርደሪያ ላይ ተቀምጣ ትታይ ነበር። ይህንን ያደረገችው እሷ በጣም ቆንጆ ከመሆኗ በላይ የራሷን ስራ መምራት የምትችል ብልህ ሴት መሆኗን ለማሳየት ነበር። ይሁን እንጂ ደንበኞች ወደ እሷ መጥተው ሰላም ሲሏት፣ ቆንጆ ነች ሲሏት ከውበት በላይ ያላትን ብልህነት ለመስማት ግን ማንም ፍላጎት አልነበረውም። አማሊያ አሁንም ቢሆን ሴቶችን ዝቅ አድርጎ በሚመለከት የውበት ዓለም ውስጥ ሌላኛው ተጠቂና እንደ ህያው የውበት ጌጥ ብቻ ሆና ቀረች። ውድ የሙሌ ሲኒማ ቤተሰቦች የዛሬው ፊልም በዚህ ይጠናቀቃል። ውበት ብቻውን ዋጋ እንደሌለውና ሴቶች ለአእምሯቸውና ለነጻነታቸው ክብር መስጠት እንዳለባቸው የሚያስተምር ድንቅ ታሪክ ነው። በሌላ ፊልም እስከምንገናኝ ድረስ ቻናላችን ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንደሆኑ እንጋብዛችኋለን። መልካም ጊዜ።